ይኸው መጣልኝ። ይኸው ኦፍኮርስ ስለ ችግር ነው የምናወራው ዛሬ። 50 ችግር ነበረበት። 50 9 ጊዜ የሾተው ልጅ ማን እንደነበር ታውቃላችሁ? የማይክ ታይሰን ቦዲጋርድ የነበረው ሃሞ የተባለው ልጅ። እናም ሃሞ በጣም ችግር ነበረበት። ስለ ችግር ከማውራቴ በፊት ባዮ ላይ የኢንስታግራም አካውንት ሊንክ ያለ ፎሎ በሉ፣ ዩቱቤም ሰብስክራይብ አድርጉልኝ። እናም ሃሞና ታይሰን የሚተዋወቁት እስር ቤት ውስጥ ነበር። እስር ቤት ውስጥ ቤስት ጀለሶች ሆኑ። ቀድሞ የተፈታው ታይሰን ነበር። ከዛ ሃሞ ሲፈታ ቦዲጋርዱን አድርጎ ታይሰን ይቀጥረዋል። ጓደኝነታቸው ምን ድረስ ነበር ካላችሁ፣ ሃሞ ከሞተ በኋላ ለቀብር አስፈጻሚነት የወጣውን ወጪ ታይሰን ነበር የሸፈነው። ሃሞ የሞተው 50 ካደረገው ከ3 ሳምንት በኋላ ነበር። ሃሞና 50 ምን አገናኛቸው የምትሉ ሰዎች እዚህ ጋር ላስረዳችሁ፣ በደንብ አድምጡ። 50 በልጅነቱ ድራግ ዲለር እያለ ከዚህ ልጅ ጋር ይተዋወቅ ነበር። ሱፕሪም ይባላል። 50 ሙዚቃ ሲለቅ ድራግ ዲሊንግ ጌም ውስጥ እያለ የበደሉትን ሰዎች ስም መጥራት ይጀምራል። እናም ሱፕሪም አልተመቸውም እና ሃሞን ይጠራዋል። 50 ትጨርስልኛለህ እከፍልሃለሁ ይለዋል። ሃሞም ችግር የለውም ክፈለኝ ብቻ ይለዋል። እናም ሜይ 2000 ላይ እናም 50 ብቻውን መኪና ውስጥ ተቀምጦ እያለ ሃሞ ከቻሳ ይላል። 50 የዛን ጊዜ ድንገት ከጀርባው ሲተኮስበት ለማምለጥ ይሞክራል። አንፎርቹኔትሊ ሁለቱም ጥይቶች መሬት ላይ ይዘረሩታል። እግሩ ላይ፣ እጁ፣ ደረቱ፣ ጭንቅላቱ፣ ጉንጩም ይመታል። ጉንጩ ላይ የመታችው ጥይት ስቲል እስካሁን ፍራግመንቱ ምላስ ውስጥ አለ። ለዛ ነው የሚኮላተፈው 50። የዛን ጊዜ ሃሞ ሮጣ ታመልጣለች። 50 ገደልኩት ብሎ ምናምን ተደስቶ ከቦታው ይሰወራል። እናም 50 ወደ ሆስፒታል ይዘውት ሄዱ። ብቻ ህይወቱን ያተርፉለታል። በዚህ ምክንያት ነበረ 50 ሪከርድ ሌበሎች እንዳያስፈርሙት ያገለሉት። ምክንያቱም ይህ ሰውዬ አደገኛ ነው፣ ጭራሽ ወደ ሪከርድ ሌበላችን እንዳይመጣ ኪሳራ ውስጥ ይጥለናል ብለው ስላሰቡ የዛን ጊዜ 50 ምን ያደርጋል? 5 ወር ከሚዲያ ይርቃል። ዘፈኖችን መጻፍ ጀመረ። ያው ስቱዲዮ ውስጥ አስገብተው ድምፅን ሪከርድ ለማድረግ ሪስክ መውሰድ ስላልፈለጉ 50 ብቻውን ሆኖ በኢንስትሩሜንታል ብቻ ራፕ ማድረግ ይጀምራል። ተመልሶ ወደ ሚዲያ ሲመጣ ትልቅ ሆኖ መምጣት ነበር የፈለገው 50። ይህንን ነገሩ ማን ሰንስ ያደርገዋል? ጄይዚ ሰንስ ያደርገዋል። እናም ጄይዚ ምን ይላል? ሁልሽም 50 እየመጣልሽ ነው። እናም የዛን ጊዜ 50 የለቀቀው አልበም በሚክስ ቴፑ እንዳለ የስትሪንግ ጋንጎቹ ዲስትሮ የሚያደርግ ነበር። የበቀል ዘፈን ነበር። ሚክስ ቴፑ ማን ይሰማዋል? የዛን ጊዜ ኤሚኔም ይሰማዋል። ኤሚኔምም ሚክስ ቴፑ ይዞ ሄዶ ለዶክተር ድሬ ያሰማል። ከዛ በኋላ ኤሚኔም እና ዶክተር ድሬ ሆነው 50 ወደ ሎስ አንጀለስ እንዲመጣ ያደርጉታል። በዛን ዕለት ሼዲ አፍተርማትስ ወደ ተባለው የሪከርድ ሌበላቸው ያስፈርሙታል። እናም 50 ሞጣምን እየሰራ እናም 50 ወደ ሼዲ አፍተርማትስ ከፈረመ በኋላ ነገሮች ግልብጥብጥ አሉ። ምክንያቱም ትልቅ ሂስትሪ ያለው ሰው ነው ያስፈረሙት። ለህይወታቸውን መፍራት ጀመሩ። ይህ የጥይት መከላከያ እንደዚህ አይነት ቬስት አድርገው መንቀሳቀስም ጀመሩ። እንደ ክለብ የሚለውን ዘፈኑ ሲሰራ ሙዚቃ ቪዲዮውን ማለት ሹግ ከቻሳ ይላል። እናም ብጥብጥ ይፈጥራል። ብቻውን አልነበረም የመጣው፣ ሜክሲካን ጓደኞቹ ነበሩ። እዛን ጊዜ ሹግን ሲያዩት ይኸው መጣልኝ ይኸው። ሹግን ሲያዩት ቀረጻውን ማስቆሙት። ሮጦ ያመለጡ ሰዎችም ነበሩ። ሁሉም ሹግን ፈርቶ ጥግጥግኑ ይዞ ሲመለከተው፣ ኤሚኔም ግን በድፍረት ነበር ያዋራው። ምን ትፈልጋለህ ነበር ያለው። አዎ ኤሚኔም ቦታው ላይ ነበረ። ምክንያቱም 50 እና ኤሚኔም ቤስት ፍሬንድ ናቸው ስቲል ቱ ዚስ ዴይ። እናም ሹግ ወደ ቀረጻው የመጣበት ምክንያት ልንገራችሁ። 50 ሳይን ያደረገው ከሼዲ አፍተርማትስ ጋር ነው አይደለ? ሼዲ አፍተርማትስ ደግሞ የኤሚኔም እና የዶክተር ድሬ ነው። ዶክተር ድሬ ደግሞ ዴዝሮን ሲመሰርቱት ከሹግ ጋር ሆነው ነበር። ድሬና ሹግ ቢፍ ውስጥ ነበሩ የዛን ጊዜ። ድሬ የሚሰራውን ስራ ሁሉ ስለማይመቸው ሹግ የሙዚቃ ቪዲዮ ቀረጻውን ለመበጥበጥ ነበር የመጣው። ዘጌም 50 እና ሌሎች ሰዎች ሆነው ሁኔታውን አረጋጉት። ከዛ በኋላ ነበረ ሙዚቃ ቪዲዮ ቀረጻውን ያስቀጠሉት። እናም 50 ከድራግ ዲለሮቹ ጋር ብቻ አልነበረም ቢፍ ውስጥ የነበረው፣ ከዚህ ሰውዬ ጋርም ቢፍ ውስጥ ነበር። ጃሩልና 50 ጸባቸው የሚጀምረው 50 ታዋቂ ከመሆኑ በፊት ነበር። ጃሩል የ50 ሴንት ጀለሶች የነበሩ ኩዊንስ ወይም ኒውዮርክ ውስጥ ሽጉጥ ይዘው የአንገት ሀብሉ ቼኑን ማለት ነው ይሰርቁታል። 50 ግን ስለዚህ ነገር ምንም አያውቅም። እናም ጃሩል 50 በዘፈኖቹ ዲስ ማድረግ ይጀምራል። ጃሩል መርደር ኢንክ ከሚባለው የሪከርድ ሌበል ጋር ነበር የፈረመው። መርደር ኢንኮቹን በጣም የታወቁ ጋንግስተሮች ነበሩ። የዛን ጊዜ ጃሩል ጀለሶቹን ልኮ 50 ሊያስደበድበው ይሞክራል። 50 የዛን ጊዜ ስቱዲዮ ውስጥ ነበረ። የሆነ ጸብ ተነሳ ምናምን፣ ብቻ 50 ጎኑን በጩቤ ጠቅ ያደርጉታል። 50 ደግሞ እንደምታውቁት ነው አይደለም፣ በጩቤ በቃላትን ብትነኩት ያው አለቀላችሁ ማለት ነው። የዛን ጊዜ ዲስትራኮችን ይለቃል። ባክዳውን፣ ዋንክስታ እናም ሌሎች ዘፈኖች ጃሩልን ያነጣጠሩ ዘፈኖች ነበሩ። ጃሩል በዛ ምክንያት ነበረ ከሪሩን ዲስትሮይድ የሆነው በ50 ምክንያት። 50 ካልነካችሁት አይነካም በጭራሽ። የዛን ጊዜ የሁለቱም ቢፍ ልክ እንዳሁኑ የከንድሪክ እና የድሬክ አይነት ቢፍ ውስጥ ነበሩ። በጣም ኃይለኛ የጋለ ቢፍ ውስጥ። 50 በፋይናንሻሊ መንገዳገድ የጀመረው በ2015 እንደ ፈረንጆቹ ነበር።
ምን አጋጥሞት ነው የምትሉት ሰዎች በደንብ አድምጡኝ። መቼም 50 ጠላት አያጣውም። የዛን ጊዜ ከሪክ ሮስ ጋር ቢፍ ውስጥ ነበሩ። ዲስ ኢዝ ሪክ ሮስ ባይ ዘ ዌይ። እናም በዛን ጊዜ የሪክ ሮስ የድሮ ፍቅረኛ ወይም የልጁ እናት የነበረችው ሴት ነበር። የዛን ጊዜ ሞሪስ የሚባል ፍቅረኛ ነበራት። ሞሪስ እና 50 ጓደኛሞች ነበሩ። ሞሪስ እና ፍቅረኛው የሰሩት ሴክስ ቴፕ ነበረ። ሴክስ ቴፑ ለ50 በ2008 ይሰጠዋል። 50 የዛን ጊዜ ኢንተርኔት ላይ ልልቀቀው አልልቀቀው እያለ ነበር። ሞሪስ ግን ልቀቀው ግድ የለኝም እኔ ምናምን ይለዋል። ከዛ በኋላ 50 ለቀዋል ሴክስ ቴፑ። የዛን ጊዜ ነበረ ሴትየዋም ክስ የመሰረተችው 50 ላይ። ክሱን አሸነፈች። 7 ሚሊዮን የአሜሪካን ዶላር እንዲከፍላትም ተገደደ። በሚሊዮኖች የከሰረበት ካምፓኒም ጀምሮ ነበረ 50 የሄድፎን ካምፓኒ። እሱም ያው ወጪውን ሪጀነሬት ማድረግ ስላልቻለ ብቻ 50 ኪሳራ ውስጥ ይከተዋል። የዛን ጊዜ 50 ማርሽ ቀየረ። ከሙዚቃው ዓለም ወደ ፊልም ዓለም ተዘዋወረ። ከዛን ጊዜ በኋላ ነው በፊልሞቹን የምናውቀው እነ BMF፣ ፓወር እናም ሌሎች በጣም ብዙ ሙቪዎች አሉ የማይታወቁ 50 ፕሮዲስ እንዳደረጋቸው። ብቻ ሃሞ እንዴት እንደሞተ ልንገራችሁ። ሃሞ በጣም የተዋጣለት የተፈራ ድራግ ዲለር ነበር። እናም ቲን ኤጀሮች ሆኖ ድራግ ዲለር የሆኑትን ልጆች አስገድዶ ሀሽሽ እንዲሸጡለት ያደርጋቸው ነበር። ከነዛ ቲን ኤጀሮች ውስጥ ታዝ የሚባል ልጅ ነበረ። እናም የታዝ አባት ደግሞ የገደለው ሃሞ ነበር። ሃሞን የገደለው ደግሞ ኢበይ የሚባል ከሲኤምቢ የተባለ የጋንግ ግሩፕ መንበር ነበር። ሲኤምቢዎች ሃሞን የገደሉት ማይሮን ወይም የታዝ አባትን ስለገደለባቸው ነበር። እናም ሃሞ ቲሮክ የሚባል ወንድም ነበረው። እናም ቲሮክ ሃሞ ከሞተ በኋላ ወንድሙን አቬንጅ ለማድረግ የሆነ ሙከራዎች ያደርጋል ሲኤምቢዎች ላይ። እናም ሳይሳካለት ይቀራል። ቶርና ኪም የተባሉ የሲኤምቢ መንበሮች አሳደው ቲሮክን ይገድሉታል። ልክ እንደ ወንድሙ ጭንቅላቱን በጥይት ደብድበው ነበር የገደሉት። ብቻ እኔ እንደሚመስለኝ ሃሞ ለ50 ትልቅ ውለታ ነበር የዋለለት። በ9 ጥይቶች ባይደበድበው ኖሮ 50 ያን ያክል ጉልበት አግኝቶ ተመልሶ አይመጣም ነበር። ወይም 50 ህይወቱን ላይ ያጋጠመው ነገር ነው ሞስት ፕሮባብሊ ፌመስ ሊሆን ያደረገው ብዬ አስባለሁ። እኔ ብቻ ላሳጥረው ብዬ እንጂ የ50 ሴንት አያልቅም። ቪዲዮን ከተመቻችሁ ፕላስ ምልክቷንም ተጫኑልኝ። ዩቲዩብ ጋር ሄዳችሁም ሰብስክራይብ አድርጉልኝ። ይሜ